ሃይ እንኳን በሰላም መጣችሁ። ሶ ወደ መጀመሪያው ወደ ቢግነር ዲጂታል ማርኬቲንግ ወይንም ደግሞ ፋስት መኒ ትራክ ተብሎ ነው የምጠራው ትራክ ዛሬ ገብተናል ማለት ነው። በፓስት ቪዲዮ ላይ ዲጂታል ማርኬቲንግን ዲፋይን አድርገን ጨርሰን ከዛ አልፎ ተርፎ ደግሞ የዚህ ያሬድ ቴክኖሎጂ ስኩል ላይ ቤዚካሊ በምትማሩበት ጊዜ ምን አይነት ኮርሶችን ትወስዳላችሁ የሚሉትን አራቱን የኮርስ ታይፖች ካየን በኋላ ነው አሁን ወደ ቢግነር ዲጂታል ማርኬቲንግ ክላስ የመጣ ነው ማለት ነው። ስለዚህ ይህንን ኮርስ ቤዚካሊ ከመጀመሪያ በፊት አንድ እንድታውቁት የምፈልገው ነገር አንደኛ ሞኔታይዜሽን ለማድረግ ነው የምንጥረው። በቀላሉ ፈርስት ሬል ፔመንት ሶሻል ሚዲያዎችን እንዲከፍሉ ስፔሲፊካሊ ዩቲዩብ ነው የምናየው። በዩቲዩብ ላይ በቀላሉ ቻናል ክሬት አድርጋችሁ ያንን ወደ ሞኔታይዜሽን እንዴት መገልበጥ ትችላላችሁ የሚለውን ፓርት ነው በደንብ የምናየው ማለት ነው። ስለዚህ እዚህ ላይ ስትገቡ መጀመሪያ አንደርስታንድ እንድታደርጉት የምፈልገው ትልቁ ቁም ነገር ምንድነው? እንዴት ነው ዩቲዩብ የሚከፍለው? ፕሊዝ አንደርስታንድ ዲስ ቢኮዝ ዲስ ኢዝ ዘ ሞስት ኢምፖርታንት ቶፒክ። ሶ እንዴት ነው ዩቲዩብ የሚከፍለው የሚለውን በደንብ እናውራ። መጀመሪያ ላይ ካምፓኒዎች ይኖራሉ። እነዚህ ካምፓኒዎች ፕሮዳክት እና ሰርቪስ አላቸው። ለምሳሌ ቢዩቲ ፕሮዳክት የሚያመርት አንድ ካምፓኒ ቢዩቲ ፕሮዳክቱን እንዲሸጥለት ይፈልጋል። ስለዚህ እንዲሸጥለት ነው ኦዲየንስ ለማግኘት ማን ጋር ይመጣል? ዩቲዩብ ጋር ይመጣና አድቨርታይዝመንት ልቀቅልኝ፣ ከዛ በኋላ እነዚህ አድቨርታይዝመንቶች ይህን ያህል ብር ከፍልሃለሁ ይለዋል ማለት ነው። ስለዚህ ዩቲዩብ ደግሞ ያንን ይቀበልና የት ላስተዋውቅልህ እነማን ይዩት ይላል ማለት ነው። ስለዚህ ያ ካምፓኒ ሁለት ነገር ይመርጣል። ስፔሲፊካሊ በደንብ ሳላበዛ ሲምፕል በሆነ አማርኛ ለማውራት ነው እየሞከርኩ ያለሁት። የመጀመሪያው ካምፓኒ የሚመርጠው ሀገር ነው። እዚህ ሀገር ላይ ያሉ ሰዎች የኔን ፕሮዳክት ይግዙ ብሎ ይመርጣል። ፕሮብለሙ የሚጀምረው ከዚህ ጋር ነው። የመጀመሪያው እነዚህ ካምፓኒዎች ሀገር ሲመርጡ ብዙ ጊዜ ኢትዮጵያ ላይ መርጧል። which ስፔሲፊካሊ ደግሞ አፍሪካ ሀገራት ውስጥ ያሉ በጣም ብዙ ሀገራትን አይመርጡም። አንድ ሁለተኛው ኤሌመንት ደግሞ የሚመርጡት ስፔሲፊካሊ የነሱን ፕሮዳክት እና ሰርቪስ ሊገዟቸው የሚችሉ ደንበኞቻቸው ነው። ያ ማለት ቢዩቲ ፕሮዳክት ለምሳሌ ከሆነ ሞስት ፕሮባብሊ ሴት እና ከሴቶች ጋር የሚገናኙ ኒሾች ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ኤሌመንቶች ላይ ነው ማስተዋወቅ የሚጀምሩት ማለት ነው። ይህንን ቤዚካሊ በፕራክቲካል ፐርፐዝ እዛው ፊት ለፊት አንዴ ላሳያችሁ እና እንመለስ። አሁን ቤዚካሊ ያለሁት እንደምታዩት የፕራይቬት ብራውዚንግ ላይ ነው። ስለዚህ ፕራይቬት ነው ብራውዝ እያደረኩ ያለሁት። ስለዚህ መጀመሪያ የማደርገው ነገር ቪፒኤን እናበራለሁ። ስለዚህ ሀገሬን ለመቀየር ወደ ኔዘርላንድ ምናምን ለመቀየር ሀገሬን ይረዳኛል። ስለዚህ እዚህ ጋር ኔዘርላንድ የሚለው ሀገር ላይ ብትፈልጉ ሌላ ሀገር መምረጥ ትችላላችሁ። አምገነ ተርኖ ማይ ቪፒኤን። ስለዚህ አሁን ኢን ፕራይቬት ብራውዚንግ ላይ ሲሆን ማን እንደሆነ አይታወቅም። ሁለተኛ ኤሌመንት ደግሞ ቪፒኤን በመጠቀም ምክንያት ሀገሬን ከኢትዮጵያ ወደ ኔዘርላንድ ቼንጅ አድርገዋለሁ ማለት። አሁን ከዚህ በኋላ ዩቲዩብን ቪዚት ማድረግ ነው ከኔ የሚጠበቀው። አሁን እንደ ውጭ ሰው ነው እኔ ቪዚት እያደረግኩ ያለሁት እንደ ተመልካች ማለት ነው። ስለዚህ ኔዘርላንድ ላይ ሆኜ የዩቲዩብን ፕላትፎርም አክሰስ በማድረግበት ጊዜ ኔዘርላንድ ላይ መታየት የሚጠበቅባቸውን አድቨርታይዝመንት ዩቲዩብ ለእኔ ማሳየት ይጀምራል ማለት ነው። አሁን ለምሳሌ እዚህ ፊት ለፊት ላይ የምታዩትን ይህንን አክሰፕት ኦል ብዬ ልለፈው። አሁን እስቲ ሰርች እና በቢዩቲ ፕሮዳክት ስለሆነ ቤዚካሊ የጀመርኩት አምጎነ ሴ ቢዩቲ ፕሮዳክት ቢዩቲ ፕሮዳክት ብዬ ሰርች ላድርግ። አሁን ቢዩቲ ፕሮዳክት ስለበምገባበት ጊዜ ከቢዩቲ ፕሮዳክት ጋር የሚታዩትን አሁን ፊት ለፊት ላይ የምታዩቸውን ማስታወቂያዎች በሙሉ ዩቲዩብ ይዞልኝ እየመጣ ነው ማለት ነው። እዚህ ከዚህ ኦል ኦፍ ዲስ እዚህ ጋር እንደምታዩት ስፖንሰርድ ብሎ መጣ። ብዙ ጊዜ ኢትዮጵያ ውስጥ ሆናችሁ ይህንን ሰርች ብታረጉ ቪፒኤን ካልተጠቀማችሁ በስተቀር ፊት ለፊት ላይ የምታዩት ምንም አይነት ስፖንሰርድ የሚል ማስታወቂያ የለም። ለምን? ኢትዮጵያ ቤዚካሊ በእነዚህ ሀገራት ሊስት ውስጥ የለች። ስለዚህ አሁን ወደታች ወርጄ ደግሞ እዚህ ፊት ለፊት ላይ ከሚታዩት ግለሰቦች መካከል ለምሳሌ ቺኒያት አይ ቦት ዘ ሞስት ቫይራል ቢዩቲ ፕሮዳክት ፍሮም ኤቭሪ ካንትሪ የሚል ማስታወቂያ እንትን አለ፣ ቪዲዮ አለ፣ 4.4 ሚሊዮን ቪው አለው ማለት ነው። ይህንን ለምሳሌ ብከፍተው አሁን እስቲ ማስታወቂያ ያሳየናል አያሳየንም የሚለውን እናያለን ማለት ነው። ሄሪጎ ማስታወቂያ ቤዚካሊ ከፈተልኝ አሁን፣ ምክንያቱም ደቂቃዋ እንደምታዩት 6 ሰከንድ ማስታወቂያ ነች ሲቀር ማለት ይሄ አሁን ምን እያደረገ ነው ማለት ማስታወቂያ እያሳየን በማን ቪዲዮ ላይ? በእሷ ቪዲዮ ላይ። ስለዚህ በእሷ ቪዲዮ ላይ ማስታወቂያ እየታየባት ስለሆነ ዩቲዩብ ለእሷ ምን ይከፍላታል? ፔመንት ይከፍላል። ከማን ተቀብሎ? ከነዚህ ካምፓኒዎች ከኒው ምናምን ከሚለው ማስታወቂያ ካምፓኒ ተቀብሎ ገንዘቡን ለእሷ ስፔሲፊካሊ ይከፍላታል። እኔ አሁን እያየሁ ያለሁበት ማስታወቂያ እያየሁበት ያለሁበት ምክንያት ምንድን ነው? ቪፒኤን ተጠቅሜ የት ስላደረኩት ነው? ሀገሬ ኔዘርላንድ ላይ ስላደረኩት።
እንደምታዩት እዚህ ጋር ኦልሞስት 2 ማስታወቂያ ነው ብዙ ጊዜ የሚለቀቀው በአንድ እንትን ላይ። ይሄንን አሁን ቤዚካሊ ሳውንዱን ኦፍ ላድርገውና እዚህ ጋር ፊት ለፊት ላይ ብታዩት አንደኛው ማስታወቂያ አለቀ። ሁለተኛው ማስታወቂያ ደግሞ እንደምታዩት እዚህ ጋር 15 ሰከንድ ማስታወቂያ አለ። ሄሬቲዝ ስፖንሰርድ የሆነ ማስታወቂያ አለቀ ማለት። አሁን ይሄ ማስታወቂያ ካለቀ በኋላ ስኪፕ የምትላለች ዜናም ሆነ ስኪፕ አሁን ነው የእሷ ቪዲዮ መታየት የሚጀምረው ማለት። እዚህ ክንሲ አሁን የተከናወነው ነገር ቤዚካሊ ዩቲዩብ ላይ በሚገቡበት ጊዜ ሰዎች ማስታወቂያ ያሉ ፊት ለፊት ላይ በዛ ማስታወቂያ ለክሬተሩ ኦልራይት ወደ መደበኛው ወሬያችን ስንመለስ እንግዲህ ያልነው ነገር መደበኛ ቁም ነገር ቅድም ምንድን ነበረ? ቪዲዮው ሀገራቱና ኦዲየንሱ ማተር ያደርጋል። ስለዚህ ለአንድ ቪዲዮ በጣም ማተር የሚያደርገው ትልቁ ቁም ነገር ምንድን ነው? ቪዲዮ የሚያዩት ግለሰቦች፣ የእናንተን ቪዲዮ የሚያዩት ግለሰቦች አድቨርታይዝመንት የሚለቀቅባቸው ሀገራት ላይ አንደኛ መሆን አለባቸው። ሁለተኛውና ትልቁ ቁም ነገር ደግሞ ከዛ ኒሽ ጋር አብሮ መሄድ መቻል። ስለዚህ ከዛ በኋላ ምን ያደርጋል ማለት ነው? ቅድም እንዳወራ ነው አርፒኤም ፔመንት ይደርሳታል። ሪቬኒው ፐር ሚሊ ይባላል። which is በ1000 ቪው የምታገኙት የክፍያ መጠን ይሆናል ማለት። ይሄንን አሁን አዛኔ ዛሬ አይቼላታለሁ። ለወሩ ሙሉ ይጠራቀማል ይገዛ። ስለዚህ ለወሩ ሙሉ ይሄ ይጠራቀምና መጨረሻ ላይ በወሩ መጨረሻ የዛሬ አመት ሊሆን ይችላል እሷ የፖስተችው፣ የዛሬ 3 ዓመት፣ የዛሬ 10 ዓመት ሊሆን ይችላል የፖስተችው። ዛሬ ግን እሷ ይሄንን ማስታወቂያ በእሷ ቪዲዮ ላይ በመታየቱ ምክንያት ምን ያደርግላታል ማለት ነው? ፊዚካሊ ክፍያ ይፈጽምላታል ማለት ነው። that's the nature thing በዚህ ውስጥ። ስለዚህ እስካሁን ድረስ ያወራሁት ነገር የኢትዮጵያ ኮንቴክስት ለማውራት ስላስፈለገ ነው። ኢትዮጵያ ለዚህ ፕሮግራም ኤሊጂብል አይደለችም በሁለቱም ኢንዲቪድ። ስለዚህ ኢትዮጵያ ውስጥ ከሆነ ኦዲየንሳችሁ ዩቲዩብ ላይ እየሰራችሁ ቪዲዮአችሁ የሚታየው በኢትዮጵያ ሕዝብ ከሆነ ምንም አይነት ፔመንት አታገኙም። ለምን? ማስታወቂያ የሚታይ ኢትዮጵያ ውስጥ። ስለዚህ ሲፒኤማችሁ ወይም ኮስት ፐር ሚሊ የምትባለው ያቺ ወይንም ለ1000 ቪው የሚከፈለው ክፍያ ኦልሞስት 0 ሳንቲም አካባቢ ነው። ስለዚህ ዩቲዩብ ለዛ ፔመንት ስለማይፈጽም አስቸጋሪ ሲቹዌሽን ውስጥ ትገባላችሁ። ስለዚህ ምንድን ነው የምናደርገው ነው? ሞኔታይዜሽን ልንሰራ የመጣ ነው። ስለዚህ ኢትዮጵያ ያየው ካልከኝ ምን እናድርገው? የምናደርገው ትልቁም ነገር በጣም ሲምፕል የሆነ ነገር ነው። የመጀመሪያው ነገር ኢንተርናሽናል ቻናል መክፈት መቻል ግዴታ ይኖርብናል። ስለዚህ ቻናሉን ቤዚካሊ ኢንተርናሽናል ቻናል የምናደርግበትም ዋነኛ ምክንያት ብዙ ዩዘሮችን ማግኘት እንዲችል ነው። ምን የሚያደርጉ የሚከፍሉ ዩዘሮችን ማግኘት እንዲችል ነው። ከዛ ውጭ ብዙ ሰዎች ማየት እንዲችሉ የእናንተ ቪዲዮ ቋንቋው እንግሊዝኛ መሆን መቻል ይኖርበታል ማለት ነው። ስለዚህ የእንግሊዝኛ ቋንቋ ኮንተንቶች ሆነው የሚታይበትን ኦዲየንስ ደግሞ ኢንተርናሽናል ለማድረግ ብንሞክር ሞኔታይዜሽኑ በጣም መጨመር ትችላላችሁ ማለት ነው። ከዛ በመቀጠል ለሁሉም ቢጊነሮች አድቫይስ የማደርገው ነገር የምትፖስቱት የኒሽ ታይፕ ሰርች መደረግ የሚችል ታይፕ ቢሆን ኤክስትሪምሊ ቫሉብል ይሆናል። ስለዚህ ለእናንተ አድቫይስ የማደርጋችሁ ትልቁ ነገር ይሄንን ነው። ኒሽ ታይትላችንን ሞስት ፕሮባብሊ ሰዎች ሰርች ሊያደርጉት የሚፈለግ ኒሽ ታይትል ቢሆን በጣም የተመረጠ ይሆናል። እነዚህን 3ቱን ነገሮች እንገባለን። በዚህ ክላስ ላይ ቤዚካሊ ኒሽ ምረጡ ብዬ እናንተን አላስጨንቃችሁም። አሁን ታይም ላይ በጣም ፖፑላር የሆኑትን እኔ የሰራኋቸውን ሪሰርቾች የዩቲዩብ ቻናል የምትከፍቱበትን ኒሽ እኔው ራሴ እሰጣችኋለሁ። ከነዚህ ሁለቱን ኪፕ ከማድረግ አንጻር ሁለተኛው ነገር ደግሞ እንዴት አድርጋችሁም እንደምትሰሩ ሙሉ ቱቶሪያሉ ያመለክታል ማለት ነው። ይሄ ካንቫ ላይ ገብተን ግራፊክ ዲዛይን የተወሰነ እንሞክራለን። ካፕከት ላይ ገብተን የተወሰነ ፐርሰንት ቪዲዮ ኤዲቲንግ እንሞክራለን። ይሄ ግን የካፕከት እና የካንቫ ቱቶሪያል አይደለም። ስለዚህ ካንቫና ካፕከት ላይ ብዙ ታይም ስፔንድ አላደርግም። እኔ እያሳየኋችሁ ያለሁት እንዴት ዩቲዩብ ቻናሉን ከፍታችሁ ሞኔታይዝ ማለት ትችላላችሁ የሚለው ነው። ስለዚህ የምጠቀማቸው ቱሎች ላይ ብዙ ታይም አላባክንም። ሁለተኛው የካንቫና የካፕከት ቱቶሪያል ክሬተር የሚባለው ፕሮግራም ላይ የምታገኙት ነው። ይሄ ዳይለማን ለመፍታት ነው። እንግዲህ ከዚህ በኋላ እኛ የምናደርገው ትልቁ ቁም ነገር ኢንተርናሽናል አካውንት ለማድረግ እንሞክራለን። ኢንተርናሽናል አካውንት ማለት ቪወራችሁ፣ ፎሎወሮቻችሁ ወይም ሰብስክራይብ ያደረጉት ግለሰቦች በሙሉ ኦል ኦቨር ዘ ወርልድ ያሉ ቢያንስ መሆን መቻል ይኖርባቸዋል። ስፔሻሊ የሚከፈላቸው ሀገራት ላይ መሆን ቢችሉ ወይም ማስታወቂያ የሚያዩ ሀገራት ላይ ቢሆን ቢችል በጣም ፋንታስቲክ ነው። ከዛ በመቀጠል ኦብቪየስሊ የቻናሉ ላንጉጅ መሆን ያለበት እንግሊሽ ነው። ሶዛት ሞስት ኦፍ ዘ ወርልድ ስፒክ የሚያደርገው ቋንቋ በመሆኑ ምክንያት በዛ መሰረት ይመጣል። እናንተ ማወቅ አይጠበቅባችሁም።
በኋላ ላይ በአርቲፊሻል ኢንተለጀንስ የምንሰራው ነገር ነው። ከእንደገና ደግሞ ሰዎች ሰርች የሚያደርጉት አይነት ኒሽ ቢሆን የተሻለ በጣም የተመረጠ ይሆናል። ከዚህ በኋላ ማልፈው እንግዲህ የኒሽ መረጫ ስትራቴጂ ላይ ነው። እኔ የምሰጣችሁ ኒሾች አሉ። እዚህ ቪዲዮ መጨረሻ አካባቢ ላይ እኔ ራሴ ፕሮዲውስ ሰጣችኋለሁ ኒሾቹ። እነዚህ ኒሾች እኔ ሪሰርች የሰራሁባቸው እና በጣም አሪፍ ናቸው፣ አሁን ከረንት ላይ በጣም ያዋጣሉ ያልኳቸው የኒሽ ታይፖች ናቸው። እነሱ ኒሾች መምረጥ ትችላላችሁ። እናንተ ያሰባችሁትን ኒሽም ካለ ክራይቴሪያ ስለምሰጣችሁ እነዚህን ክራይቴሪያ ተከትላችሁ ኒሾቹን ገምግሟቸው። ከዛ በኋላ ኒሾቹ አሪፍ የሚሆኑ ከሆነ የእናንተ ኒሽ ተጠቅማችሁ መሄድ ትችላላችሁ። ኦብቪየስሊ ይህን ቪዲዮ በጣም ብዙ ሰዎች ስለሚያዩት አሁን ከረንትሊ ማስተምራቸው ተማሪዎች በላይ ከ50 በላይ ስለሆኑ እነሱ ራሳቸው 50ዎቹ ትራይ ያደርጉታል። ዊች ሚንስ የኒሽ ድግግም እንዳይኖር ማለት ነው። ስለዚህ በተሻላችሁ አቅም የራሳችሁን ኮንተንት ይዛችሁ ብትመጡ ወይም የራሳችሁን ኒሽ ቢሆን አይ ዊል አድቫይዝ ይወድዳል። ከሌለ ግን በእነዚህ ኒሾች በደንብ አድርጋችሁ መስራታችሁ ትልቅ ቫልዩ ይቆጥሯል ማለት ነው። ስለዚህ አሁን የምናልፈው ትልቁ ቁም ነገር እንዴት አድርገን ኒሽ እንመርጣለን። ኦልራይት አሁን ወደ ኒሽ ሰሌክሽን ክራይቴሪያ ልምጣ። ኒሽ ሰሌክሽን ክራይቴሪያ ላይ ስንመጣ ትልቁ የማስበው ነገር ምንድን ነው? እነዚህ አሁን የምሰጣችሁን እንትኖች ክራይቴሪያዎች በሙሉ ለማሟላት ቢሞክር የእናንተ ኒሽ አይዲያ በጣም አሪፍ ነው። የመጀመሪያው ዴማንድ ነው። ዴማንድ ማለት ሰዎች ሰርች የሚያደርጉት ቶፒክ ነው፣ ተፈላጊ ነው ወይም ርዕሳችሁ የቻናላችሁ ስም የሚሆነው ነገር ብዙ ጊዜ ተፈላጊ ነው ወይም ይህን ነገር ለማረጋገጥ ብዙ አማራጮች አላቸው። የመጀመሪያው ጉግል ኪወርድ ፕላነር ነው። ጉግል ኪወርድ ፕላነር ያስፈልጋችኋል። ጉግል ኪወርድ ፕላነር ላይ ገብታችሁ ቼክ ማድረግ አለባችሁ። ይሄ ኤችረፍ የሚባለውም አለ፣ ኡበር ሰጀስት በተመሳሳይ ሁኔታ። ስለዚህ እያንዳንዱ የምትሰጡት ኪወርድ ከ10 እስከ 10 ሺህ ድረስ መንዝሊ ሰርች ሊኖረው ይገባል ግዴታ። ስለዚህ በዛ ኤሪያ ላይ ሰዎች በደንብ ሰርች እያደረጉ ነው ማለት ነው። ጉግል ኪወርድ ፕላነር ብላችሁ ጉግል ላይ ሰርች ብታደርጉ ቤዚካሊ ኪወርድ ፕላነሩን ታገኛላችሁ። እዛ ውስጥ ገብታችሁ አይዲያችሁን ሰርች ማድረግ ብቻ ነው። ስለዚህ በዚህ ሰርች ኤሪያ ላይ ከ100 እስከ 10 ሺህ ድረስ እንኳን ቢደርስ በጣም የተሻለ የሆነ ኪወርድ ይሆንላችኋል ማለት ነው። ስለዚህ ይህንን ዴማንዱን አረጋገጣችሁ። ዴማንድ ካረጋገጣችሁ በኋላ ደግሞ ኮምፒቲሽን ሌላኛው ነገር ነው። ሪያሊስቲክ ኢንትሪ ፖይንት ነው የሚለው ማየት አለባችሁ። የመጀመሪያው ነገር እናንተ ኢትዮጵያ ውስጥ ነው የሚሰሩት። ሁለተኛው ቁም ነገር ደግሞ የተደራጀ ስቱዲዮ፣ ካሜራ፣ ሌላ ቪዲዮ ኤዲቲንግ ስኪል ምናምን ነገሮች እነዚህ በሙሉ ሪኳየርድ ናቸው። ስለዚህ እነዚህ ነገሮች ቤዚካሊ ከተሟላለት ግለሰብ ጋር ኮምፒት ማድረግ አትችሉም። ስለዚህ ትልቁ ነገር ኮምፒቲሽናችሁ ሎው መሆን ይቻላል። ምክንያቱም ኢዝሊ በዛ ኒሽ ላይ ምን እንድታረጉት ዶሚኔት አድርጋችሁ መውጣት እንድትችሉ ማለት ነው። ኮምፒቲሽን ሌላኛው ነገር ነው። ይህንን የምታረጋግጡበት በጣም ቀላሉ መንገድ ራሱ ዩቲዩብ ጋር ሄዳችሁ ሰርች ማድረግ ነው። አለበዛ ፎርብስ፣ አማዞን እና ዌብኤምዲ አለላችሁ። እነሱ ላይ ገብታችሁ ኒሻችሁ አሪፍ እንደሆነና እንደሆነ ቼክ ማድረግ ትችላላችሁ። ዩቲዩብ አሪፍ አማራጭ ነው። ዩቲዩብ ላይ ፊት ለፊት ላይ ግቡና መስራት የፈለጋችሁት ለምሳሌ ኪድስ ሾው ቢሆን ኪድስ ሾዎችን ሰርች ማድረግ ነው። ምን ያህል ግለሰቦች አሉ፣ ትላልቆቹ ምን ያህል ናቸው፣ ትናንሾቹ ምን ያህል ናቸው፣ እኔ እዛ ማርኬት ላይ ብገባ ይዤ የሚለውን ነገር በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። ዩቲዩብ ላይ የምታገኟቸው ቪዲዮዎች በሙሉ ቤዚካሊ ሁለት ነው ካታጎሪ። ይዘር ኤጁኬሽናል ፐርፐዝ የሚፖሰቱ ለምሳሌ እንደዚህ አይነት ቪዲዮ ኤጁኬሽናል ፐርፐዝ ነው። ሁለተኛ ኢንተርቴንመንት ነው። ኢንተርቴንመንቱ ላይ ስመጣ እንደዛው ነው የሚሆነው። ኢንተርቴንመንት ፈልገው የሚመጡ ሰዎች ይኖራሉ ማለት ነው። ኒሻችሁ ቤትኛው ነው። ከእንደገና ደግሞ እዛው ኢንተርቴንመንት ውስጥ ሆኖ ደግሞ ምን አይነት የቪዲዮ ካታጎሪ ነው። ለሁሉም የቪዲዮ ታይፖች ዩቲዩብ እኩል አይደለም። የተለያየ አይነት የፔመንት ሬንጅ አላቸው። ስለዚህ ይህንን ፔመንት ሬንጅም የእናንተ ኒሽ የትኛው ቦታ ላይ ነው ያለው ብላችሁ የሚከፈላችሁን የገንዘብ አይነት መጠን ቼክ ማድረግ ይኖርባችኋል። ብር አገኝበት እችላለሁ ወይስ አልችልም የሚለው ማለት ነው። ለምሳሌ ፋይናንስ እና ቴክኖሎጂ ላይ ከፍተኛ የሆነ ፔመንት ይከፍላል። ካምፓኒዎችም ከፍተኛ የሆነ ፔመንት ይከፍላሉ። ከዛ ፎቶፎ ዩቲዩብም ለእነሱ ክሬተሮች ከፍተኛ ይከፍላሉ። ለምሳሌ ጀነራል ላይፍ ስታይል የምታሳዩ አይነት ግለሰቦች ከሆናችሁ እየወረደ ይመጣል ማለት ነው። ሌላው ክራይቴሪያችሁ ኤክስኪዩሽን ኤሊጂቢሊቲ ነው። ያንን ኒሽ እናንተ የመስራት አቅም አላችሁ። የቪዲዮ ኤዲቲንግ ስኪሉ ምን ያህል ነው፣ ቪዲዮ እንደዚህ መቅረጽ አለባችሁ ወይ ምናምን የሚሉት ነገር በደንብ ቼክ አድርጓቸው። ምክንያቱም የኤአይ ኮንተንት ብቻ ከሆነ የምትፖስቱት ኢዚ ይሆናል። በቀን 2 ቪዲዮ ልታወጡ ትችላላችሁ። እንደዚህ የሚቀረጽ ኤዲት የሚደረግ እንደገና ኮንተንት የሚያስፈልገው ኮንተንት እንትን ከሆነ የኒሽ ታይፕ ከሆነ በሳምንትም አንድ ቪዲዮ ሊሆን ይችላል ልትሰሩ የምትችሉት ማለት ነው። ስለዚህ እነዚህ ነገሮች በሙሉ ምን ያደርጋሉ? ማተር ያደርጋሉ ማለት ነው። ያ ኤክስኪዩሽን ኤሊጂቢሊቲ ይባላል።
ፐርሰናል አላይመንትም እንደዛው ተመሳሳይ ነገር ነው። ትወዱታላችሁ ወይ ቶፒኩን የምትወዱት ከሆነ ብዙ ጊዜ ቢሰለቻችሁም እየሰራችሁ ትመጣላችሁ። ምክንያቱም ስለምትወዱት ቶፒኩን ማውራት ስለምትችሉ ብላ ማለት ነው። ስለዚህ ስቲክ የምታደርጉበት ቶፒክ ቢሆን በጣም ፋንታስቲክ ይሆናል። ከዚህ አንጻር እዚህ ጋር ፊት ለፊት ላይ የምታዩትን እነዚህን 6 እና 5 ኤሌመንቶች ቼክ አድርጓቸው ከ25% እየሰጣችሁ ዴማንዱ ከፍተኛ ሆኖ ኮምፒቲሽን እንደዛው ሁለቱ ስፔሻሊ በጣም ፓወር አላቸው። ተፈላጊ ነው ወይ የምታወሩት ቶፒክ አንደኛ፣ ሁለተኛ ቁም ነገር ኮምፒቲሽን ያስፈልገዋል ወይ? ይህን ሁለቱንም ዩቲዩብ ላይ ገብታችሁ ያሰባችሁትን አይዲያ ሰርች አድርጉት። ያ በደንብ አብሮ ይሰጣችኋል። ከዛ የእናንተ ቪዲዮ ከነዛኞቹ ሰዎች ቪዲዮ በምን ይለያል የሚለው ደግሞ እናንተ የምትወስዱት ነው። እነዚህ ነገሮችን ቤዚካሊ አይቼ እኔ የሰጠኋችሁ ወይም የምሰጣችሁ ቤዚካሊ የኒሽ ምርጫዎች አሉ። ከነዚህ መካከል አንደኛውና ዋነኛው ቱል ኮንሲደር ያደረኩትን ነገር ልንገራችሁ። መጀመሪያ ኮንሲደር ያደረኩት ነገር አንደኛ ኢንተርናሽናል ማርኬት ላይ ቀደም እንዳወራሁት ኮምፒት ማድረግ የማትችሉ ከሆነ የኢትዮጵያ የሆነ ነገር ላይ ግን ኮምፒት ማድረግ ትችላላችሁ። ስለዚህ ኢትዮጵያ ለየት የሚያደርጋትን ነገር ለዓለም ሕዝብ በማቅረብ ማርኬት ጋር መድፈን ይችላለሁ ማለት ነው። ማይ ኢኒሻል ቶት። ስለዚህ በዚህ መሰረት ውጭ ላይ የሌሉ ነገር ግን ኢትዮጵያ ውስጥ ብቻ ያሉ እነሱን ለዓለም ሕዝብ በማሳየት ገንዘብ እንዲከፈል ማድረግ ማለት በቀላል አማርኛ። የተሻለ አይዲያ ካላችሁ ፕሊስ ሪፕሌስ ማይ አይዲያ፣ ምክንያቱም እነዚህ ነገሮች ሪደንደንት ይሆናሉ። ስለዚህ ምን ታደርጋላችሁ መሰላችሁ? ኢትዮጵያ ውስጥ ብቻ ያለ አይዲያ ወይም ኢትዮጵያ ውስጥ ብቻ ገኑ የሚወጥ ነገር ግን ምን ላይ የሌለ ውጭ ሀገራት ላይ የሌለ እንደዛ ከሆነ የውጭ ክሬኤተሮች ውጭ ሀገር ላይ ያሉ ክሬኤተሮች ያንን ጋፕ መድፈናቸውን ከኢትዮጵያ ነገር ስለማያውቁ ውጭ ያለው ማህበረሰብ ግን በሰርፕራይዚንግ ነገር የእኛን ካልቸር፣ የእኛን ባህል፣ የእኛን ሃይማኖት የማየት ጉጉት ይኖራል ማለት ነው። ስለዚህ ወደዚህ ያለ ነገር መውጣት ትችላላችሁ። የመጀመሪያው ከዚህ አንጻር ኢትዮጵያን ኦርቶዶክስ ክርስቲያኒቲ ኮንተንት በጣም ደሞስት ፓወርፉል ዋን ኮንተንት ነው። ስለዚህ ከዚህ ጋር ስንመጣ አንደኛ ማሲቭ የሆነ ግሎባል ዲያስፖራዎች እንዳለ ይህን ቪዲዮ ኮንተንት ማየት ይችላሉ። ሁለተኛው ዲቮሽናል ኮንተንት ነው። ይሄ ኤቭሪ ሲንግል ፐርሰን ዋንስ ኢን ዋይል ኮንሱም የሚያደርገው ቪዲዮ ነው። እንዲሁም ከረንትሊ ቼክ ባረኩት መሰረት ኦልሞስት በኤአይ ጀነሬትድ የተደረጉ ኮንተንቶች እዚህ ላይ በጣም ውስጥ ዜሮ ናቸው። አብዛኞቹ ኖርማሊ የቪዲዮ የመዝሙር የስብከት ምናምኖች ናቸው። ይሄንን እናንተ ወደ ራሳችሁ ሃይማኖት ወደምትቀበሉት ብትገለብጡት ዘሴም ኢፌክት ነው የሚያመጣው። ምን ብለውት የለውም። ኢትዮጵያን ኦርቶዶክስ ቤዚካሊ ራሴ አሳን ኤግዛምፕል የሰጡት። ሌላኛው ነገር ደግሞ የአፍሪካኖች ወይም የኢትዮጵያ ሂስትሪም ራሱን የቻለ ለየት የሚያደርጋት ነገር ስለሆነ ይህንን መጠቀም ትችላላችሁ። ኢንተርናሽናል ኪዩሪዮሲቲው በጣም ከፍተኛ ነው በዚህ ነው። ስለዚህ ኦልሞስት ምንም አይነት የአፍሪካን ክሬተሮች በኳሊቲ እንግሊዝኛ ይህንን ነገር ከቨር እያደረጉት አይደለም። ስለዚህ ከኛ የሚጠበቀው ነገር ከፍ ማለት ፈልጋለሁ ካላችሁ ብዙ ብሮድን ለማድረግ አፍሪካን ሂስትሪ አንደኛው ኒሽ ነው። አፍሪካን ሂስትሪ ብትሞክሩት በጣም ፋንታስቲክ ነው። ኒሹን ማምጣት እንችላለን። በዚህኛውም ክላስ ላይ ቤዚካሊ ይህንን አፍሪካን ሂስትሪ የሚለውን ቻናል ለመክፈት እሞክራለሁኝ። የምሰራውም እና ቪዲዮዎችንም ኤዲት የማደርገው በዚህ በአፍሪካን ሂስትሪ ቻናል ላይ ነው። ለምን በጣም ብዙ ነገሮችን ከቨር ማድረግ እንችላለን። ያንን ሂስትሪ ጀነሬት አድርጎ ማስተካክሎ መውጣት ኤሌትል ቤት የተሻለ ነው። ኒሹን ማጥናት ከፈለጋችሁ ደግሞ ኢትዮጵያን ሂስትሪ ያደርጋችሁ የምትፈልጉትን አይነት ሂስትሪዎች ማውጣት ትችላላችሁ። ሌላኛው ደግሞ ያው አማርኛ በደንብ አድርጋችሁ የምትናገሩት ቋንቋ ሊሆን ይችላል፣ ኦሮምኛ፣ ኦር ትግርኛ፣ ኦር ዋሬቨር ላንጉዌጅ። ይህንን ቋንቋዎችም ለፎሬነሮች የማስተማር ብቃት፣ ይህም ሌላኛው በጣም ብዙ ሰው የሚፈልገው ነገር ነው። ስፔሻሊ ዲያስፖራዎች በጣም በከፍተኛ ሁኔታ የሚያዩት ኮንሱም የሚያደርጉት ኮንተንት ታይፕ ነው። ስለዚህ ቱሪዝም ኢንትረስት ያላቸውም ሰዎች ዘሴም ቲንግ ከእነሱ ጋር መስራት ትችላላችሁ። ኦዲየንሳችሁን ከፍ ስለሚል በኋላ ላይ ለአድቨርታይዝመንትም በጣም የሚመች ኒሽ ነው ይሄኛው ኒሽ ማለት ነው። ከዚህ በኋላ ሌላኛው ስተዲ ዊዝ ሚ የሚባለው ወይንም ፎከስ ሚውዚክ ብለን ብዙ ጊዜ የምንጠራቸው ናቸው። ይህ አርቲፊሻል ኢንተሊጀንስ ብቻ ነው የሚጠይቀው። ብዙም ሌላ ነገር ሪሰርችን ማድረግ አይጠበቅባችሁም። ፒውርሊ እንትኖችን ዘፈኖችን ብቻ ጀነሬት እያደረጋችሁ ለዘፈን ለጥናት የሚመቹ ዘፈኖችን ክላሲካሎችን እየወሰዳችሁ መስራት ነው። ይሄ ስፔሻሊ ከኢትዮጵያ ከስተማይዝ ከሆነ ነገር ጋር ቢሆን ደግሞ በጣም ፓወርፉል ይሆናል ማለት ነው። ሌላኛው ባይብል ስቶሪዎች ኢትዮጵያን አንገል መውሰድ ትችላላችሁ። የኢትዮጵያ ኦልደስት ክርስቲያን ኔሽን ነው በዓለም ላይ። ስለዚህ ምን የኢትዮጵያ ውስጥ ያሉ ታሪኮችን
ቤዚክሊ በእንግሊዝኛ አውጥታችሁ እዛ ጋር መፖሰት ማለት ነው። የባይብል ስቶሪዎችን የወሰዳችሁ ኮንቨርት አድርጋችሁ፣ ምክንያቱም እንደዚህ አይነት ኒሽ ቤዚካሊ የለም። በዛ መሰረት በኢትዮጵያን አንግል አድርጋችሁት ግን መፖሰት ትችላላችሁ። ይዞ ሶና ድረዋል ስሊፕ ሜዲቴሽን ዊዝ ኢትዮጵያን ትራዲሽናል ኢንስትሩመንትም አናዘር ኒሽ ነው። ስለዚህ ምን ማድረግ ይችላሉ ማለት ነው። ኢትዮጵያን ትራዲሽናል ኢንስትሩመንቶች አሉላቸዋል። ስለዚህ እነ ክራር ብላ እነዚህን አቀነባብረን ኤአይ በመጠቀም ማለት ነው ወደ ምን መገልበጥ ወደ ሜዲቴሽን ሚውዚክ ወይም ስሊፕ ሚውዚክ ብለን በሚለን ፖስት። ይሄ ኦዲየንሱ በጣም ሂውጅ ነው። ዩቲዩብ ላይ ገብታችሁ ቤዚካሊ ብታያቸው እነዚህ ቪዲዮዎች በጣም ረዣዥሞች ናቸው። የ8 ሰዓት ቪዲዮ ምናምን አንድ ጊዜ ፖስት የሚደረግባቸው ቪዲዮ ታይፖች ናቸው። ነገር ግን በጣም ፓወርፉል ናቸው። ለምን በጣም ብዙ ሰው ያቸዋል። ሚሊየንስ ነው ቪዋቸው ማለት ነው። ስለዚህ እነዚህ ነገሮች ደግሞ የሌላቸው ነገር ቢኖር የኢትዮጵያን ትራዲሽናል የሆኑ ኢንስትሩመንቶች ናቸው። ስለዚህ ካልቸራል ቫይቡን ቢሰጡት ይሄ ቤዚካሊ ኒሽ እጅግ በጣም ፓወርፉል የሆነ ኒሽ የሆነ ማለት ምክንያቱም በጣም ብዙ ሰዎች ይሄን ይፈልጋሉ። ከዛ በኋላ በመቀጠል ደግሞ ኪድስ ቻናል ስፔሻሊ ዊዘዛ ከዘፈኖች ጋር ተገናኝቶ የሚመጣ ኪድስ ቻናል በጣም ፋንታስቲክ ነው። በቅርቡ አይታችሁ እንደሆነ ቲክቶክ ላይ በጣም እየወጣ ያለ ወይም ዩቲዩብ ላይ እየተፖሰተ ያለ የኪድስ ቻናል የኢንዲያን ሚውዚክ ወደ በአማርኛ አይነት ነገር ገልብጠውት ፈረስ ምናምን አድርገውት ምናምን አንብሊቨብል ቤዚካሊ እንደዚህ አይነት ኤሪያዎች በጣም ምን ያደርጋሉ ማለት ነው። በጣም አትራክት ሰዎችን የማድረግ ነገር አላቸው። ስለዚህ ይህንን ይመስላል ማለት ነው። በአጠቃላይ ኒሾችን የምትፈልጉትን አይነት ኒሾች ታይፖችን መውሰድ ትችላላችሁ። ቤዚካሊ የሚቀጥለው ክላሳችን የሚያተኩረው የዩቲዩብ አካውንት ሴትአፕ ላይ ነው። ስለዚህ አሁን ደግሞ ወደ ዩቲዩብ እንሄድና ኒሻችሁን መርጣችሁ እንደምትጨርሱ ተስፋ አድርጋለሁ። ወደ ዩቲዩብ አካውንት ሄደን ዩቲዩብ አካውንት እንዴት ትከፍታላችሁ፣ ከዛ በመቀጠል ደግሞ ቻናሉን እንዴት አድርገን ማስተካከል ይኖርብናል፣ ከፖስቲንግ በፊት መዘጋጀት ያለባቸው ነገሮች ምን ምን ናቸው የሚለውን ነገር እናወራለን ማለት ነው። ቴንክ ዩ